ዛሬ በጣም ከኔ ጋር የምንነጋገረው ነገር በጣም በወሳኝ ርዕስ ላይ ነው። ርዕሱን እነግራችሁና ሰብታይትሎቹን ነግሬያችሁ የትምህርቱ ህግ አለ። የትምህርቱንም ህግ እነግራችኋለሁ። የምንነጋገርበት ርዕስ ጾታዊነት ወይም ሴክሹዋሊቲ ይባላል። ጾታዊነት ወይም ሴክሹዋሊቲ ነው የምንነጋገረው። ግን ጾታዊነት ወይም ሴክሹዋሊቲን ስንነጋገር በውስጡ 5 ወይም 6 ነገሮችን ይይዛል። ትልቁ ርዕስ ጾታዊነትን ነው ዲስከስ የምናደርገው የምንነጋገረው። በውስጡ ግን የሚይዙ ታይትሎች አሉ። የመጀመሪያው ራሱ ሴክሹዋሊቲ ምንድነው? ጾታዊነትን ከአይደንቲቲ አንፃር እናየዋለን። ከማንነት አንፃር አይደንቲቲን ጾታዊነትን ከአይደንቲቲ አንፃር እንመለከተዋለን። አንደኛው ይሄ ነው። አይደንቲቲ እናያለን ማለት ነው። ከዚህ ጋር ያያይዘን ሴክሹዋሊቲን በሁለት እንከፍለዋለን። ሮንግ ሴክሹዋሊቲ እና ራይት ሴክሹዋሊቲ ብለን እንከፍለዋለን። የትክክለኛ የስነ ጾታ ሐሳብና የተሳሳተ የስነ ጾታ ሐሳብ ብለን በሁለት ከፍለን እናየዋለን። አሁን እስከ ማታ የምናየው ነው የምነግራችሁ። ስለዚህ ሮንግ ሴክሹዋሊቲን አወራለሁ እናገራለሁ። ከዛ ራይት ሴክሹዋሊቲን ደግሞ እንነጋገራለን። እና በዚህ መሃል እናንተ ትመርጣላችሁ። ወይ የራይት ነኝ ወይ የሮንግ ነኝ ብላችሁ የምትመርጡት እናንተ ናችሁ። መሃል ላይ ምርጫ እናደርጋለን። አሜን በሉ እስኪ። ስለዚህ ሮንግ ሴክሹዋሊቲ አለ፣ ኤግዚስት አድርጓል። በሮንግ ሴክሹዋሊቲ ውስጥ እነ ፖርኖግራፊን እነ ማስተርቤሽን እነ ሙቪን የተለያዩ የፕሪማርታል ሴክስ ምናምን እናያለን። በራይት ሴክሹዋሊቲ ውስጥ ደግሞ እነ ሜሬጅን እነ መዘመርን በሰርግ መጋባትን ሽማግሌ መላክን በጊዜ ጓደኛ መያዝን ሪሌሽንሺፕን እናያለን። እግዚአብሔር ለራይት ሴክሹዋሊቲ አሳልፎ ይስጣችሁ። የባላደራ ጾታ እንዴት ይተዳደራል ነው ዋናው ሐሳብ። ባላደራ ስንሆን እኛ ለዛፍም ባላደራ ነን፣ ለኛ ጾታም ባላደራ፣ ለጾታችን ባላደራ ነን። አሁን ለጸጉራችን ባላደራ ነን ታውቃላችሁ አይደል? ጸጉራችንን በስነ ስርዓት መያዝ፣ ፊታችንን መታጠብ፣ ጥርሳችንን መቦረሽ እኛ ጋር ጥርሳችን እኛ ጋር ነው ያለው፣ ሰው ጋር አይደለም ያለው። ጥርስ የት ነው ሲባል ቸርች ሄዷል አይባልም። ጥርሱ ያለው ማጋ ነው። ስለዚህ የኛን ጥርስ የሚሞርሸው እኛ ነን። የኛን የጥርስ ንጽህና እኛ እንደምንጠብቀው የኛን ጾታ እኛ ነን የምንጠብቀው። we are steward for our sexes ማለት ነው። ለጾታዊነታችን ሪስፖንሲብል ነን ማለት። ስለዚህ በዚህ ውስጥ ምን እንማራለን መሰላችሁ? ሴክሹዋል ዲዛየር ማኔጅመንት ይባላል። ወሲባዊ ፍላጎትን ማስተዳደር። ጨርጨር እያረጋችሁ ጨርጨር ቶሎ እርሷን ብቻ ብዙ ኖት እንድትይዙ አልፈልግም። ፓወርፖይንት ሰጣለሁ ለአስተባባሪዎች በቴሌግራም ይልኩላችኋል። ኖት ሰጣችኋለሁ ግን ዋና ሰብ። ስለዚህ ሮንግ ሴክሹዋሊቲ ያለ፣ ራይት ሴክሹዋሊቲ ያለ፣ ከዛ ሴክሹዋል ዲዛየር ማኔጅመንት ወይም ደግሞ ወሲባዊ ስሜትን ማስተዳደር ሚል እናያለን። ከዛ ይሄንን ካየን በኋላ በሮንግ ሴክሹዋሊቲ ስር ዲጂታል ቻሌንጅ እናያለን። ዲጂታላይዜሽን ፕሮብሌሞችን እናያለን። ወይም በዚህ ዘመን ያለው የዲጂታል ፕላትፎርምን ቻሌንጅ እናያለን። እና ምን ይባላል? ዲጂታል ፒዩሪቲ ይባላል። ዲጂታል ፒዩሪቲ። ዲጂታል ፒዩሪቲ ማለት እነ ስልክ እነ ቲክቶክ እነ ሶሻል ሚዲያ እነ ጉግል እነ ዩቲዩብ የሚያቀርቡትን ቆሻሻ ነገር ባላደራ ትውልድ ምን ያርጋቸው? ወጋው ብለን በፉከራ እንወጋቸውም፣ ባለማየት እንወጋቸዋለን። አሜን። እንዴት አድርጌ ነው ከሶሻል ሚዲያ ፕሪዝን ወይም ከዲጂታላይዜሽን ፕሪዝን our ጀነሬሽን በፕሪዝን ውስጥ ነው ያለው። ስለዚህ ከሰዓት በኋላ የዲጂታል ፒዩሪቲን በስፋት እናየዋለን። እንዴት ነው ዲጂታሊ ነፃ መሆነው? አሁን ስልካት እንዴት ደስ እንዳለኝ እና በኋላ ላይ እነግራችኋለሁ። ዋይፋይ ፋስቲንግ፣ ቴክኖሎጂ ፋስቲንግ፣ በሳምንት ቢያንስ ለ24 ሰዓት ያለ ስልክ የምንቆይበትን ጊዜ ሁሉ ዛሬ እንመድባለን። የተወጋጋ ይሁን። ግልጽ ነው አይደለ? ከዛ መጨረሻ ላይ የዚህ ሁሉን መፍትሄ ስፒሪቹዋሊቲን አይተን ነው የምንጨርሰው። እና መዝጊያችን ስፒሪቹዋል ኢንጌጅመንት ነው። ይኸውላችሁ ለዓለም ለምትሰጠን ጣጣ፣ ለኃጢአት ጣጣ፣ ለዝሙቱ፣ ለርኩሰቱ፣ በምድር ላይ ለሚታየው ለሮንግ ሴክሹዋሊቲ ህይወታችሁን ሊያደናቅፍ ከሚል ነገር በሙሉ የሚያድነን ስፒሪቹዋል ኢንጌጅመንት ነው፣ መንፈሳዊነት ነው።
ስለዚህ ስፒሪቹዋል ኢንጌጅመንት ራሱ ምንድነው? አሁን ብዙ ሰው የሆነ ቸርች ሄዶ ነፃ መውጣት ይፈልጋል። የሆነ ፕሮግራም አለ ተብሎ ይነገራል በመናምን እዛ አስመዝግቤ ያለው ግባ ይባላል። እዛ በመመዝገብ አይዳንም። የሚዳነው በስፒሪቹዋል ኢንጌጅመንት ነው። ስፒሪቹዋል ኢንጌጅመንት ደግሞ ቸርች ኢንጌጅመንት አለው፣ ሎያሊቲ ፎር ሎካል ቸርች አለው፣ ለአጥቢያ ቸርች። አሁን እኔ ይሄን ፕሮግራም በጣም ደስ ያለኝ በራሳችሁ ቸርች፣ በራሳችሁ ፓስተር፣ በራሳችሁ ወጣት መሪዎች፣ በራሳችሁ ቤት መማር ስለቻላችሁ ለአስተባባሪዎቻችሁም ለቸርቾቻችሁም አጨብጭቧል። ሃሌሉያ። ስለዚህ ይሄንን ነው የምናየው። የመጀመሪያ የምንጀምረው ከጾታዊነት ነው። ምንድነው ጾታዊነት? ምንድነው? አሁን ፒዩሪቲን አላነሳው። መጀመሪያ ጾታን እንየው እስቲ ጾታ ያላችሁ ሰዎች እጃችሁን አውጡ አንዴ። ጾታ ያላችሁ ቼክ የምታረጉ አትኖሩም እርግጠኛ ነኝ። እሺ በጣም ጥሩ። ይሄን የምንነጋገረው እኛ ጋር ስላለው ነገር ነው። ጾታ ያለው ማጋ ነው? እሺ ደግሞ ወንድ የሆናችሁ ብቻ ደግሞ እጃችሁን አውጣው። እንዴት አወቃችሁ? እሺ ይሄን ነው የምንነጋገረው። ራሱ ሪሊ ጾታዊነት ዴፊኒሽኑስ ሐሳቡስ ምንድነው? ፕላትፎርሙስ ዲዛይኑስ ምንድነው? ጾታ የሚባለው ሐሳብ ለምንድነው እንደዚህ ድብቅብቅ የሆነው? ምን ያስብለናል? እስቲ አፍንጫ ያላችሁ እጅ አውጡ ማለት እኮ ነው። አሁን አፍንጫችሁ ላይ ምንም አፍንጫ ያላችሁ አውጡ አይባልም፣ ይታያል እኮ። ጾታ ስለማይታይ እኮ ነው እንደዚህ የተደባበቀው። ዛሬ ግን የትምህርቱን ህግ ልንገራችሁ። ይሄን ትምህርት ስንማር አንደኛው የትምህርት ህግ ትራንስፓረንሲ ነው፣ ግልጽነት። ግልጽኛ እንድናገር የምትፈልጉ ከሆነ አጨብጭቡ አንዴ። ፈታበል በሉኝ እስቲ አንዴ ፈታበል ፋሲሎ በሉኝ እስቲ። ምንድነው መሰላችሁ? እኛ ሀገር ላክ ኦፍ ትራንስፓረንሲ የሚባል ችግር አለ። ላክ ኦፍ ትራንስፓረንሲ ማለት የግልጽነት ችግር ማለት ነው። እኔ እናትና አባቴ ባልና ሚስት መሆናቸውን በግምት ነው የደረስኩበት። መቼ ይናገራሉ? ጸጥ ብለው ሲኖሩ አንድ ቀን 9 ዓመቴ ላይ ነው አልኩ። እንደውም እናትና አባቴ ሴክሹዋሊ እንደሚዋደዱ አላቅም ነበር። ለካ ይዋደዳሉ፣ ተደብቀው ነው ግን የሚዋደዱት። ለምንድነው? ካልቸራል ሼም የሚባል አለ። በደንብ ስሙኝ። ካልቸራሊ የኛ ካልቸር የኢትዮጵያ ባህል አንዳንድ ነገር ነውር ነው ድብቅ ነው ምናምን ይለዋል። ላክ ኦፍ ትራንስፓረንሲ ማለት ቤታችን ውስጥ ስለ ጾታችን የሚነግረን ሰው የለም። እናትና አባታችን ራሱ ይተውናል፣ አያነሱትም ርሱን። እነሱ ራሱ መዋደድ ሲፈልጉ በድብቅ ነው የሚዋደዱት። ለምሳሌ የኔ አባት እናቴን አፈቅርሻለሁ ሲላት ሰምቼ አላቅም። ሳይላት የሞተ መስሎኝ አሁን እናቴን በአካል ያፈቅርሻል እንደ ብዬ ስጠይቃት ኧረ ያንተ ዞር በልልኝ አለችኝ። እግዚአብሔር የፈጠረውን ነገር ደበቅ ነው። ላክ ኦፍ ትራንስፓረንሲ ማለት ሂድን ነው፣ በቃ ጸጥ ነው። ቸርች ራሱ አይነሳም። ይሄ ወሬ የተወጋ ይሆን ነው የሚባለው እሱ ነው። ዛሬ ግን ፈታ እናደርገዋለን። አሜን አሜን በሉ እስቲ። ሪሊ ጾታ ምንድነው? ዲዛይሩ ምንድነው ነው? በጣም ጥሩ። ሌላው የካልቸራል ላክ ኦፍ ትራንስፓረንሲ አለ፣ የካልቸራል ሼም አለ። በባህላችን ዝም ነው። ኮሚኒቲያችን ራሱ ሴክሹዋሊቲን በተመለከተ ነው። አንድ ጊዜ አንድ ቦታ እንግሊዘኛ አስተረጉማለሁ እና ያስተረጉምኩ ለራሴ እንግሊዘኛውን በአማርኛ እያሰብኩ ነው ማስተረጉመው። ሰው ተሰብስቧል። ሴት ነች የምታስተምረው ፈረንጅ እና መሀል ላይ አስቆማኝ። ፋሲል አለችኝ። yes can you please tell me a sex body organ in Amharic አለችኝ። በጌታ በኢየሱስ እኔ እንግሊዘኛው ያልገባኝ መስሎኝ pardon please again አልኳት። yes please tell me the sex body organ in Amharic like አፍንጫ፣ ጥርስ፣ ቢቢቲ፣ እምቢርት ምናምን ብላ በአማርኛ ያልፍ ስላለ ወደ አይምሮ መልስ። ከዛ እየተከራከርኳት ሲሄድ እንግሊዘኛው ሊጠፋ ነው። ከዛ አሰብኩና ኦኬ አውል ቴል ዩ አልኳት።
ብሬድ አልኳት። what kind of bread አለች። ያው ዳቦ አይደል ምንለው? እንደውም በየቤታችን በኮድ አይደል እንደምንጠራው ቡጡሱ፣ ቁንጡሱ፣ ቡቹሉ፣ ትጅላ፣ ቡትላ፣ ቡቡላ አይደል እንዴ? ስሙን እንኳን በስነ ስርዓት ዲስክራይብ አድርገን ለመነጋገር አሁን ራሱ የሚያስቁ ነው እኮ አይደለም? ቡቹሉ፣ ቹልቹሉ፣ ቡቱሉ፣ ኩንቱሉ አይደል የምንለው? አክቹአሊ ስሙን መጥራት አይደለም ዲሊቨራንሱ። ስሙን እንደደበቅ ነው ስሜቱንም ቻሌንጁንም መከራውንም ደብቀ ነው በድብቅ እንጠፋለን። ባላደራ ትውልድ ግን ያመልጣል። ስለዚህ ጾታዊነትንና ወሲባዊነትን መጽሐፍ ቅዱሳዊ በሆነ መንገድ ነው የምንነጋገረው ዛሬ። እግዚአብሔር ሪሊ ለምን ዲዛይን አደረገው? እኔ ጋር ለምን አስቀመጠው? ወንድ አድርጎ ሲፈጥረኝ፣ ሴት አድርጎ ሲፈጥረኝ what is the intention of Lord? የእግዚአብሔር ኢንቴንሽን ምንድነው? በጾታዊነት ውስጥ ያለውን የእግዚአብሔርን ኢንቴንሽን ነው የምንነጋገረው። እግዚአብሔር ወንድና ሴት አድርጎ ፈጠራቸው ሲል ለምን ፈጠራቸው? እኔን ወንድ አድርጎ ሲፈጥረኝ ለምን? ስለዚህ ዛሬ ለወንድነታችንም ዕውቅና እንሰጣለን፣ ለሴትነታችንም ዕውቅና እንሰጣለን። ጾታዊነትን ራሱ የፈጠረ ሰው የለም። እስቲ የራሱን አፍንጫ ራሱ የሰራል ለዚህ? ወይ ደግሞ ማዘር ልጄ ና እስቲ አንድ ሰርፕራይዝ አለኝ፣ አይንን ጨፍን፣ ጆሮ ብላ ጆሮ። እግዚአብሔር ነው የፈጠረልን። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔርን በጭብጨባ አድንቁት እስቲ ይሄን ስለፈጠረልን። ትንሽ ዴፊኒሽን በጣም አጭር ኖቱን እሰጣችኋለሁ፣ ግን በጣም አጭር ቀላል ይመስላል። ጾታዊነት ማለት የሰው ልጅም ሆነ የስነ ፍጥረት ተፈጥሯዊ የስነ ተዋልዶ ሂደት። የትልቅ ሰው ቋንቋ ሆነባችኋል። በእናንተ በራሳችሁ አማርኛ ጻፉት። የሰው ልጅ አለ፣ ስነ ፍጥረት አለ። እነ ቢንቢን ጨምሮ ማለት ነው። እነ ሚዳቋን ጨምሮ፣ እነ ከርከሮን ጨምሮ፣ እነ ቀጭኔን ጨምሮ ማለት ነው። የስነ ፍጥረት ተፈጥሯዊ የስነ ተዋልዶ ሂደት በወንድነትና በሴትነት የጥምረት ሂደት የሚካሄድ ነው። ስነ ተዋልዶ ስነ ፍጥረት ጀነሬሽናል የሆነ ፕሮሰሳቸውን ፕሮሰስ የሚያደርጉት በጾታዊነት ውስጥ ነው። ባጭር ቃል ጾታዊነት ከአምላክ የተሰጠ ማንነት ነው። በፍጹም ጾታዊነት የሰይጣን ሊሆን አይችልም። እና አንዱ ይሄ ጉባኤ መስማማት ያለበት ጾታዊነት የእግዚአብሔር ስጦታ እንደሆነ መተማመን አለብን። ዘፍጥረት ምዕራፍ 1 ቁጥር 27 ጻፉት፣ ብቻ ማውጣት አይተበቃችሁም። የሚወጣ ጥቅስ አለ፣ በኋላ አብረን የምናጠናው ጥቅስ አለ። በጥቅስ ቁጭ ብለን በተለይ ፒዩሪቲ ላይ ስንገባ አሁን ዘፍጥረት ምዕራፍ 1 ቁጥር 27 አነብላችኋለሁ። እግዚአብሔርም ሰውን በመልኩ ፈጠረ ይልና በእግዚአብሔር መልክ ፈጠረውና ወንድና ሴት አድርጎ ፈጠራቸው ይላል። አሁን ወንድነት ጾታ ነው አይደል? ሴትነትም ጾታ ከሆነ ወንድነት ጾታዊነት የተፈጠረው በእግዚአብሔር ነው። የመጀመሪያው መተማመኛ ታናናሾቼ፣ የመጀመሪያው በዚህ ጉዳይ ላይ መጀመሪያ ከራሳችን ጋር መስማማት ያለብን ጾታዊነት የእግዚአብሔር ስጦታ ነው። እኛ የጾታችን ባላደራ ነን። ስለዚህ ቀኝ እጃችሁን ከፍ ታደርጋላችሁ። እኔ በሉ እስኪ የጾታዬ ባላደራ ነኝ በሉ እስኪ። አወርዱት፣ ጻፉት። ይሄንን እግዚአብሔር ባደራ መልክ ነው ጾታዊነትን እናንተ ጋር ያስቀመጠው። we are steward። አደራ ደግሞ አደራ ሰጪው እንደሚገባ እንዴት እንድናስቀምጠው እንደጠየቀን መጠየቅ አለብን። እንኳን ለጾታዊነታችን ለጥርሴ ባላደራ እኮ ነኝ እኔ። አሁን ጥርሴን ባልበረሽ ባልታጠብ እና ቢሸት ቢገባ እግዚአብሔር ያዝናል እኮ። እንዴት ይሄን የመሰለ ጥርስ ሰጥቼህ እንደዚህ አጥቁረህ ትሰጠኛለህ ይላልና በርሽ
አይደል? ምን ይባላል? ቲዝ ፒዩሪቲ፣ ጸጉር ፒዩሪቲ፣ የካልሲ ፒዩሪቲ። አንዱ አሁን ሰይጣንን የምናመልጠው እኛ የጾታችን ባላደራ ነን። አደራ ሰጪው ደግሞ እንዴት እንደምናስተዳድር ሰጥቶናል። አሁን ጾታዊነቴን ምን ላርገው? ከሰዓት እንመልሳለን። ኢሞሽናል አለኝ፣ ሴክሹዋል ዲዛይር አለኝ፣ ስቲሙሌሽን አለኝ። አንዳንድ ጊዜ የወሲብ ፍላጎቴ ሃይ ሆኖ ይመጣል። ምን ላርግ? መልስ አለው። እስቲ መልስ አለው በሉ አንዴ። እስቲ ለዚህ አጨብጭቡለት። ኢት ኢዝ ዘ ዩኒክ ኦፍ ኢች አዘር። እኛ መልሱን ከፊልም አንፈልግም። መልሱን ከሆሊውድ ከቲክቶክ ከምን አና እኛ መልሳችን ይሄው ምን ይባላል? ቢብሊካል ሴክሹዋሊቲ እናያለን። this is the answer። ይሄ መልስ ነው። አሜን፣ መልስ ነው ይሄ። ስለዚህ ዘፍጥረት ምዕራፍ 1 ቁጥር 27 እግዚአብሔር ነው የፈጠረው ጾታዊነትን ነው ሐሳቡ። እሺ፣ በዚህ በመፈጠር ሂደት ውስጥ ወንድና ሴት አድርጎ ፈጠራቸው በሚለው ሂደት ውስጥ አይደንቲቲ የሚባል ሐሳብ አለ። አይደንቲቲ አሁን ስለ ጾታዊነት ስናስብ ሴክሹዋል ፒዩሪቲን ስናነሳ ጾታዊ ንጽህና ነው። በመጀመሪያ ደረጃ ጾታዊ ንጽህና ማስተምረው እኔ ለሰው ነው። ለምሳሌ ለፍየል ጾታ አለው አይደል? ግን ፍየል ሰብስቤ ሴክሹዋል ፒዩሪቲ ባስተምር ኪሳራ ነው። እነሱ ፒዩር መሆን የለባቸውም በተቻለ መጠን። ለምሳሌ ዛፍም ጾታ አለው ታውቃላችሁ። አሁን ይሄ ዛፍ ወንዱን ሴቱን የመለየት ጸጋ ያለው ሰው ካለ ዛፍ ጾታ አለው አይደል? ምንድነው ስቲግማ ምናምን ፖላራይዜሽን ትዝ አይላችሁ አይደል? አሁን የወንድ ነው ሴት ነው? አሁን እዛ ጋር ያለው ወንድ ይመስለኛል። ስገባ ያየሁት አንድ ዛፍ አለ። እስራት ቢግ ዲል ጾታዊነት እኛ ጋር ብቻ ያለ አይደለም። ግን ለምሳሌ ለእንስሶች ሴክሹዋል ፒዩሪቲ አላስተምርም። ለምን? እንስሳ ስለሆኑ። ስለ አይደንቲቲ ላነሳ ነው አሁን ከፒዩሪቲ ጋር አያይዤ። እኛ አሁን ሴክሹዋል ፒዩሪቲ ስንል ቆሻሻ ዲዘርቭ አላረግም ማለታችን ነው። አንድ ሰውዬ አንድ ፍየል ነበረችው። እየሰማችሁ ይኖር? ስንት ፍየል አለችው? እና አረገዘች መንታ። እና አንድ ሴት አንድ ወንድ ወለደችለት። ስንት ሆኑለት? 3 3 ሲሆኑ ምን አይነት 3 ነው የሆኑት? 2 ሴትና እናቱ አለች፣ እህቱ አለች፣ ራሱ አለ። ስንት ሆኑለት ማለት ነው? አሁን ወደ 4 እንደሄዱ ወንድማቸው ከእናቱም ጋር ይተኛል፣ ከእህቱም ጋር ይተኛል። ወጋው በኢየሱስ ስም። የዝሙት መንፈስ አትሉም። ለምን? እነሱ እንስሳ ናቸው። እንደውም በተቻለ መጠን ከእናቱም ከአክስቱም ልጅ ጋር በጉ ተኝቶ ሌላ በግ ቢያመጣ ይፈልጋል። እስቲ አንዴ እኔ ሰው ነኝ በሉ እስቲ። የምንነጋገረው ስለ ሰው ጾታ ነው እንጂ ስለ ጾታ አይደለም። የመጀመሪያው ዲል የመጀመሪያው ዲስከሽን እኔ ሰው ነኝ በሉ እስቲ አንዴ። እና ዌስተርናይዜሽን አኒማሊዝምን እየሰበኩ ነው። አኒማሊስቲክ ፕሮሰስ፣ አኒማሊስቲክ ሴክሹዋሊቲ፣ አኒማሊስቲክ የሆነ አይዲዮሎጂ፣ አኒማሊስቲክ የሆነ ትምህርት አላቸው። የዌስተርን ግልሙትና ሰውን እንደ እንስሳ ይቆጥራል። ይሄ ፖርኖግራፊውን፣ ፊልሙን፣ ዜናውን፣ ቲክቶኩን ምኑን ስታዩ እንዴት ሰው አሁን እነሱ ወደ አይደንቲቲ ክራይሲስ ሄደዋል። ስለዚህ እኛ ስለ ጾታ ንጽህና የምናነሳው ሰው ስለሆንን ነው። አጠገባችሁ ከርከሮ አለ እንዴ? እስቲ ሁሉም ሰው ነው አይደል? ኮንግራቹሌሽን ሰው ናችሁ ለካ እናንተ። ሄይ ሰው ደግሞ ከሌላ ስነ ፍጥረት የሚለይበት የአይደንቲቲ ፕላትፎርም አለ። ሰው ይለያል። አሁን ጾታዊ ንጽህና የሚያነጋግረን ሰው መሆናችን ነው እንጂ ጾታ መኖሩ አይደለም። ጾታማ ውሻም ድመትም ፍየልም ዝሆንም ቀጭኔም አንበሳም ጾታ አለው። ዛፍም ጾታ አለው። ፓፓያ አቮካዶም ጾታ አለው። ግን እነሱ ላይ የፒዩሪቲ ጫና አልተቀመጠም። ለምን? እነሱ እንስሳ ናቸው፣ እነሱ ዛፍ ናቸው። እኛ ግን በእግዚአብሔር አምሳል የተፈጠርን በእጆቹ ስራ የተሰራን የአፉን እስትንፋስ የወሰድን የእግዚአብሔር አምሳል ፍጥረት ሰው ነን። we are ሰው we are human። ስለዚህ እነሱ ሴክሹዋል ዲዛይር ማኔጅመንት የላቸውም። ለዚህ ነው ሴኩላሪዝም ዓለማዊነት ለሰው ልጅ አኒማሊዝምን አቅርቧል። አኒማሊስቲክ የሆነ አፕሮች አቅርቧል። ፈረንጆች አላያችሁም እንዴ? አሻንጉሊት ነው ማገባው፣ ህንፃ ነው ማገባው፣ ፍየሉን ያገባ አዞ ያገባ ሰው አለው ውጭ ሀገር።
አዞ አሳድጎ ባሌ ነው ሃኒ ይለዋል አዞን ምንድነው ይሄ ዶሮ ያገባለ ምን ህንጻ ወደ አይደንቲቲ ክራይሲስ እየሄዱ ነው ስለዚህ ጾታዊነትን ስናስብ ከማንነት አንፃር ነው የምናየው እኔ ማን ነኝ ለሚለው እኔ ሰው ነኝ ሰው የሰው አምስታዊ ነገሮች ስድስታዊ ነገሮችን ላንሳ ሰው አካላዊ ማንነት አለው ፊዚካል አይደንቲቲ አለው ሰው አሁን በጣም አይገርማችሁ የኔ ልጅ ትንሹ አንድ ቀን ፈረስ ያያል ጋሪ ላይ ጭኘው ደብረ ዘይት በጣም ገረመው እንዴት ፈረሱ ያለ ፓንት ይሄዳል ብሎ አረ እሱ እኮ እንስሳ ነው ልብስ የለው ጫማ የለው ራቁቱን ነው የሚኖረው አይበርደውም ገርሞት እኮ ነው እሱ እንስሳ ነው እኛ ሰው የኛ ፊዚካል በአደራ በእጆቹ ስለተሰራን ክቡር ነው አያችሁ ክቡር ነው አካላዊ ማንነት አለው ስንል ለአካላዊ ማንነታችን ባላደራነን እየጻፋችሁ ከናንተ ጋር የሚመለከት ነው እኔ ለጸጉሬ ለጥርሴ ለአይኔ ለአካል ለፊዚካል ስቱዋርድሺፕ አለብኝ እኔ ለዚህ ነው እግርን ታጠብ ፊትን ታጠብ ምናምን የምንባለው ፋራሞን የለባችሁም ታጠቡ ፋራሞን የለባችሁ ስፒሪቹዋሊቲ ነው ይሄ መንፈሳዊነት ነው እግዚአብሔር በአደራ ከሰጠን ነገሮች አንዱ የኛን አካል ነው የሰጠን መጀመሪያ ያንተን ጥፍር ሳትቦርሽ ያንተን ጥፍር ሳታጸዳ እንዴት ነው አካባቢ ታጸዳለህ ብለን የምናስበው እኛኮ የምድሪቱም ባላደራ ነን አሜን በሉ እስኪ ግን የምድር ባላደራነት ከራስ ባላደራነት ይጀምራል አካላዊ ማንነት ሌላው ሶሻል አይደንቲቲ የሚባላል ማህበራዊ አይደንቲቲ ያለው ሰው ምን ማለት ነው ትምህርት ቤት አካባቢ ሰፈር ምናምን a part of sociality እና ማህበራዊ ማንነት አለን ለምሳሌ ማህበረሰባችን ጋር ጽዩፍ የሆኑ ነገሮችን አናረግም ኃጢያት ቢሆንም ባይሆንም ጽዩፍ ነገር አናረግም የኛ ባህል የሰጠን ራሱን የቻለ ከስተም አለ ራሱን የቻለ ክቡር ነገር አለው የኛ ባህል አንዳንዱ ቢወሳሰብና ቢጠማዘዝም ፈረንጆች አሁን ከግልጽነት ወደ ልቅነት ሄደዋል አሁን የኢትዮጵያን ወጣቶች አንዱ የጠበቀን ካልቸራችን ነው እሱንም የሚጥስ በሶሻል ሚዲያ በምን በቴክኖሎጂ በግሎባላይዜሽን እየጣሰው ነው አሁን ሰበር ያለ ነው የኢትዮጵያ ወጣት አይደል ማለት አንዳንድ እንዴ ፍቅረኛ ይዞኮ ፍቅረኛውን ለቤተሰብ ለማስተዋወቅ እኮ የሚደግስ ኮሚኒቲ ነው የፈረንጅ እኮ የ18 ዓመት ልጅ hey daddy she's my girlfriend ብሎ እኮ ይዟት መጥቶ ያድራል አንተ እንኳን ይዛት መጥተ ልታደር እሷን ሰላም ለማለት ሳምንት አንድ የምትጾመው ምጸልየው this is a culture ነው እኔ አሁን ሚስቴን ማገባት ሚስቴን ለማናገር አንድ አመት ነው የፈጀብኝ ስመላለስ ስደውል እናትየው ሲያነሱ ስዘጋው ስልኩን this is a culture culturally protected ነን አይደል እንዴ ባህላችን ቆንጆ የሆኑ ባህሎች አሉ አሁን እየተሸረሸሩ ቢመጡ ስለዚህ ሶሻል አይደንቲቲ ያለን በጣም ዋነኛው ሶስተኛው ስፒሪቹዋል አይደንቲቲ ያለን አሁን የኛ መንፈሳዊ ማንነታችን ነው ማህበራዊውንም አካላዊውንም የሚገዛው ስፒሪቹዋሊቲ የሰኞ የእሁድ ፕሮግራም አይደለም ከሰዓት መደምደሚያው ላይ ስፒሪቹዋሊቲን አነሳለሁ መንፈሳዊነት በሳምንት አንዴ የምናደርገው ፕሮግራም ሳይሆን አይደንቲቲ ነው ለምሳሌኛ ሁሌ የምናደርገውን ነገር ልንገራችሁ እስቲ የሚተነፍስ ሁሌ የሚተነፍስ አንዳንዴ የማይተነፍስ ሰው አለ እዚህ ውስጥ አራኔ ሰኞ አልተነፍስም እኔ ሁሌ ሳለቸኝ የሚል አለ እንዴ የለም መተንፈስ የተፈጥሯዊ የማንነታችን መሰረት ነው እናንተ ተነፍሳለን መንፈሳዊ ታላቅ የመተንፈስ ኮንፈረንስ ተብሎ ይዘጋጅልናል እስቲ በሳምንት አንዴ ተነፍሳለሁ ይባላል እንዴ ሁሌ አይደል እንዴ እስቲ አሁን ራሱ እንዲበሉ በሉስቲ አንዴ ስፒሪቹዋሊቲ ቀዳሜ መተን እዚህ ሃሌሉያ ኢየሱስ ጌታን ብለን ወዲያው ኖርማል ምን ሆነበት አይደለም we are always engaged with spirituality
ሁልጊዜ በመንፈሳዊ ማዕቀፍ ውስጥ ነው ያለነው። አሜን በሉ እስቲ። አንድ ቀን የኔ ልጅ ምን አለኝ? ሴቷ ነች። አባ ለምንድን ነው ቸርች ስትሄድ ፊትህን የምትለው አለችኝ። አይታኝ ገርሟታል። ደና ሆኜ ቸርች ስገባ ሃሌሉያ ጸልያለሁ ነው ገና አላለሁ እና በዚህ የተነሳ ፊቴ ብዙ መስመር አውጥቷል። እንዲህ ብሎ መጸለይ አይቻልም። ክብር ላንተ ይሁን ጌታ ሆይ እግዚአብሔር ሆይ ስም ይባረክ። ግራ ገብቷት ነው። መንፈሳዊነት ማለት ቸርች አካባቢ ስንደርስ አይናችንን መጨፈን መንቀጥቀጥ አይደለም። ስፒሪቹዋሊቲ የህይወታችን ትንፋሽ ነው። ምን እንደሆነ በኋላ እናነሳዋለን። ሌላው ፋሚሊ አይደንቲቲ ነው፣ የቤተሰብ። አምስተኛው ሳይኮሎጂካል አይደንቲቲ ወይም ስነ ልቦናዊ ማንነት ነው። ስድስተኛው ኢሞሽናል አይደንቲቲ ነው። ፈጠን ብዬ አነሳቸዋለሁ። ፊዚካል አይደንቲቲ፣ ሶሻል አይደንቲቲ፣ ስፒሪቹዋል አይደንቲቲ፣ ፋሚሊ አይደንቲቲ፣ ሳይኮሎጂካል አይደንቲቲ ኤንድ ኢሞሽናል አይደንቲቲ። አካላዊ ማንነት፣ ማህበራዊ ማንነት፣ መንፈሳዊ ማንነት፣ ቤተሰባዊ ማንነት፣ ስነ ልቦናዊ ማንነት እና ስሜታዊ ማንነት። ዘፍጥረት ምዕራፍ 1 ቁጥር 26ን እናወጣና አይደንቲቲን ዲሞንስትሬት እናደርጋለን። ቆይ ሰው ምን አይነት ፕላትፎርም አለው ነው ይሄኛው ዲስከሽን። ዘፍጥረት ምዕራፍ 1 ቁጥር 26ን እናወጣለን። ሁላችንም ማውጣት አለብን ክፍሉን። አሁን የምናየው ቢብሊካል አይደንቲቲ ነው፣ መጽሐፍ ቅዱሳዊ የማንነት ትርጉም ነው። እሺ የምናየው የኛ ማንነት የማንነት አስመላሽ ኮሚቴ ሊነግረን አይችልም። የሰማችሁ ነው። የኛን ማንነት ቲክቶከሮች ሊነግሩን አይችሉም። የኛን ማንነት ፖለቲከኞች ሊነግሩን አይችሉም። የኛን ማንነት መንገር የሚችል ብቸኛው ታላቁ መጽሐፍ ነው። አሜን በሉ እስቲ። ይሄ የማንነታችን ምንጭ ነው። እስቲ እንደዚህ በሉት፣ ማንነቴ እዚህ ውስጥ ነው በሉ እስቲ አንዴ። እስቲ ጮክ በሉና የኔ ማንነት በሉ እስቲ የሚገኘው ቃሉ ውስጥ ነው። ቆይኛ ማንነን ሰዎች አማራ፣ ኦሮሞ፣ ከምባታ፣ ሀዲያ ይሉናል፣ ኢትዮጵያዊ ይሉናል፣ ጥቁር፣ ቀይ፣ አጭር፣ ጠቁር ምና ይሉናል። የሚያዩትን ነገር ከዛ ተነስተው ማንነታችሁ ነው ይሉናል። የኛ ማንነት ግን የሚነሳው ከዛ አይደለም። ማንነት ማለት ምንጭ ነው እና ማንነታችን ሲጀምር ከጾታዊነታችን ጋር ይገናኛል። ስለዚህ ሴክሹዋል ፒዩሪቲን ከማንነት አንፃር ነው የምናየው። ንጽህናን እኛ ሲክ የምናደርገው የምንፈልገው ስለ ንጽህና የምንነጋገረው ከዲዛይር አንፃር ሳይሆን ከስሜት አንፃር ሳይሆን ማንነትን የምንነጋገረው ከአይደንቲቲ አንፃር ነው። ማነሽ አንቺ? አጠገባችሁ ያለውን ሰው ማነህ አንተ በሉት እስቲ። አሁን ይመለሳል። ማነህ አንተ? ሪሊ አንተ ማነህ? እና አሁን የምነግራችሁ ማንነት እስክታረጁ እስክትሞቱ የሚተላለፍ ነው። አደራ ሰጣችኋለሁ። ዘፍጥረት ምዕራፍ 1 ቁጥር 26 እግዚአብሔር ሆይ ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር። በቃ እቺን ነው የምናየው። እሺ እስቲ አንዴ እግዚአብሔርም አለ በሉ እስቲ አንዴ ድገሙት። አሁን ኮት ማለት ነው። እግዚአብሔር አለ ማለት ኮቴሽን ማለት ነው። ምን አለ እግዚአብሔር? ምን አለ? አሁን እኔ አሁን ዛሬ በፌስቡክ ገጼ ላይ ጠዋት ተነስቼ የሐዋሳ ከተማ ለቻይና ባለሀብቶች ሰተናል ብዬ ብጽፍ ፌስቡክ ላይ ሰው ሁሉ ሼር ያደርገዋል እንዴ? ማለት ይሄ ልጅ ያሟል ማለት ነው። ነካ ትንሽ ዕቃ ሰብሯል ነው የሚሉኝ። እኔ ብል ማለት ነው ፌስቡክ ላይ የሐዋሳ ከተማን ለቻይና ባለሀብቶች ሰተናል፣ ሌሎቻችሁ ኢትዮጵያውያን ከሐዋሳ እየወጣችሁ ብዬ ብጽፍ ያዩኝና ወደ ውስጥ ፕሮፋይሌ ጋር ሲገቡ ፕሮፋይሌ የሆነ አገልጋይ ምናምን ነኝ። ይሄንኑ ቃል ራሱኑ ግን የከተማው ከንቲባ ቢለውስ አይልም እንጂ ነነዌ ትገለበጣለች።
እግዚአብሔር አለ ማለት የእግዚአብሔርን ፕሮፋይል ጋር ሄዷ። ማን ነው ያለው? እስቲ እግዚአብሔር ነው ያለው በሉ እስቲ። ምን አሁን አዲስ አበባ የኛ ናት ምናምን ብዬ ዝም ብዬ በሆነ ብሔር ጠቅሼብን እኔ ስላልኩኝ ሰው ያልፈዋል። ሳምበዲ ግን ቢለው God is not somebody. God is almighty. He almighty አለ። ምን አለ? አሁን ሱራ ታነቡ። ሱራ ያነባዋል። እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን በቃ ያዙት። እግዚአብሔር አለ ምን አለ? ሰውን አሁን አህያ ፈጥሯል፣ ዶሮ ፈጥሯል፣ ፍጥረት ዛፍ ፈጥሯል፣ ብዙ ነገር ተፈጥሯል። እና እንዲህ አይነት ዲስከሽን አልነበረም። ሰው የሚባለው አይደንቲቲ ላይ ግን ሰውን እንፈጥራለን እና ስንፈጥር አሁን ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለው ፕላኒንግ ነው። ኢትስ አ ፕላኒንግ አቺቭመንት አይደለም። ለምሳሌ ይሄ ፕሮግራም ከ15 ቀን በፊት ፕላኒንግ ነበር። አሁንስ አቺቭመንት ነው፣ እያደረግነው ነው። እና ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል ገና ሊፈጥር ነው፣ ግን ፕላኑ ምን አይነት ይሁን ነው። አሁን ቤት ሲሰራ ወደፊት ኢንጂነር አርኪቴክትና የምትሆኑ ባላደራዎች አላችሁ፣ ክብር ለእግዚአብሔር ይሁን። ቤት ሲሰራ ከምን ይጀምራል? ኢንጂነር ሱራ በመካከላችን አለ። ከምን ይጀምራል? ከምን ከፕላን እንጀምራለን። ከዲዛይን ነው የሚጀምረው እንጂ ከግድግዳ ይጀምራል እንዴ? ግድግዳው ይሰራና ሳሎኑ ምን አይባልም። መጀመሪያ ቤት የሚሰራው ሰውዬ 500 ካሬ አለኝ ይላል እና 6 ቢሊዮን ብር አለኝ ይላል እና G+3 ቤት መስራት ፈልጋለሁ ሲል ብር ስላለው ብሮቹ እየሮጡ ሄደው ቤት አይሆኑም። ከዛ አርኪቴክት የተማረ ሰው ጋር ይሄድና G+2 ቤት ፈልጋለሁ፣ መዋኛ ያለው የልጆች ምኝታ ክፍል ያለው እሱን እስቲ ዲዛይኑን ሰራልኝ ሲለው ያ አርኪቴክቱ በምን ይሰራለታል? በርሳስ ፊክሰር ይባላል ወይም ደግሞ አውቶካር ነው። በአውቶካር ጠቅ 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 ያደርገውና ይሰራዋል። G+2 ነው። እና ልጆቼ በቃ ቤት ሰርቻለሁ ግቡ ብሎ እዛ አውቶካድ ውስጥ ወረቀት ውስጥ ይገባል እንዴ? እስቲ አይገባም በሉኛ እንዴ? ኮንስትራክተር ይሄ ዲዛይን ነውና ቤቱ ሲያልቅ ሳሎኑ ይሄው ምኝታ ክፍል የልጆች ምናምን ይላል። ስለዚህ ዘፍጥረት ምዕራፍ 1 ቁጥር 26 እኮ ዲዛይን እኮ ነው። ዲዛይኑ ምን ይባላል? G+ ስንት ነው? 2 በመልካችን። አቤት እንዴት እንደሚያምር! እስቲ የሚያምር ሰው አሜን ይበል። አሁን አንተ ዲዛይንሽን ይው ከመወለድሽ በፊት ኤክስ እና ዋይ ከመገናኘቱ በፊት በእናታችሁ ማህፀን ሳትዋደዱ ዲዛይኑ ልንገራችሁ G+2 ነው። በመልካችን እንደ ምሳሌያችን። እስቲ እንዲበሉ በመልካችን በሉ እስቲ እንደ ምሳሌያችን። this is a design። በዚህ ጥቅስ መሰረት God is our designer ማለት ነው። የመጀመሪያው መስማማት ያለብን የኛ ጾታዊ ማንነት፣ አካላዊ ማንነት፣ ሰዋዊ ማንነት ዲዛይነሩ እግዚአብሔር ነው። እስቲ እግዚአብሔር የኔ ዲዛይነር ነው በሉ እስቲ። እስቲ በጣም የሚያምር ሰው አሜን ይበል። እስቲ የምታምሩ የኔ ያው የታወቀ ነው እንደምታዩት ነው። በጣም የምታምሩ እጃችሁን አውጡ። የማታምሩ በኋላ ታውጣላችሁ። አሁን ግን እኔ ዲዛይነሬ ነው እኮ የኔ ውበት አፍንጫ አይደለም፣ የኔ ውበት ጥርሴ አይደለም፣ የኔ ውበት ሰሬ ነው የምትሉ እጃችሁን አውጡ። ውበታችን ዲዛይነራችን ነው። በመልካችን እንደ ምሳሌያችን እንፍጠር ዲዛይን ነው፣ ገና ኮንስትራክት አልተደረገም። እና እግዚአብሔር ከአብ ከወልድ ከመንፈስ ቅዱስ ጋር ሆነው ሰው እንፍጠር። እንዴት እንፍጠር? በመልካችን እንደ ምሳሌያችን። ምን አይነት ይሁን? እዚህ ጋር መልካችን፣ እዚህ ጋር ምሳሌያችን። አጠገባችሁ ያለው ሰው በመልኩና በምሳሌው እንዴት ነው በሉት እስቲ። ጮክ ብላችሁ በመልኩና በምሳሌው እንዴት ነው በሉት እስቲ። ሪስፔክት ዩርሰልፍ። ራስን ሴክሹዋል ፒዩሪቲ ራስን ማክበር ነው። ራስን ሶሻሊ፣ ኢኮኖሚካሊ፣ ፊዚካሊ በስነ ልቦ ራስን መጠበቅ። አይኔ ቆሻሻ ነገር ማየት የለበትም። ሪስፔክት ዩርሰልፍ። ላይኔ አይኑ የኔ እንዳልሆነ እኮ ገባኛው ነው። እሺ አሁን እግዚአብሔር በመልካችን እንደ ምሳሌያችን እንፍጠር አለ። ዲዛይን ነው እንዳልኳችሁ። ሰውየው የ6 ቢሊዮን ብር ቤት ሲሰራ ዲዛይን ውስጥ አይገባም። ኮንትራክተር ይቀጥርና ጨረታ ያወጣና አይደል ምስኪ ለኮንትራክተር ይሰጣል ማለት ነው።
ከዛ ኮንስትራክሽኑ ይርጋለም ኮንስትራክሽን ቢሆን ይመጣና ብሎክ መጀመሪያ ኢንጂነሩን ያመጣል። ከዛ በኋላ ሌቨር ይቀጥራሉ አይደለ? ከዛ በኋላ ቤቱ መገንባት ይጀምራል። ቋ ቋ ቋ ቋ ስንት ወር ይፈጃል? በአንድ አመት ይፍጃል። በቃ ብርም ስላለ ችግር የለው፣ ሰራተኞቹም አሪፍ ናቸው። አንድ አመት ብሎ G+2 ቤት አለቀ። ዘፍጥረት ምዕራፍ 2 ቁጥር 7 ጋር ሄድልኝ። ወደ ኮንስትራክሽን ልንሄድ ነው። ዘፍጥረት ምዕራፍ 1 ቁጥር 27 is a ዲዛይን ነው። ዲዛይናችሁን አይታችሁታል። ዲዛይናችሁ ክቡር ነው አይደል እንዴ? ምንድነው ዲዛይናችሁ? በመልካችን እንደ by the way አይደንቲቲ ሪስፔክት ማለት ራሳችሁን ተቀበሉ። ዓለም መታ ወገብሽ ቀጥናለች፣ አፍንጫሽ ተጣማለች፣ እግርሽ እንዲህ ብሏል፣ እንጥልሽ ተጣሟል ብሎ ያንቺን ቁንጅና መመዘን አይችልም። ያንቺ ቁንጅና በዘፍጥረት ምዕራፍ 1 ቁጥር 26 ላይ ዲዛይነሩ ፊክስ አድርጎታል። እናንተ በጣም ቆንጆሽ ናችሁ። አጨብጭቡና አሜን በሉ እስቲ። ቁንጅና ይሄ ቅርጹ ምናምን ይሄ የዓለም ቁንጅናውን እንዲህ ብሎ በመሄድ ነው አይደል? የኛ ቁንጅና የሚለካው ግን በዲዛይነሩ ነው። ጎበዝ ኢንጂነር ነው ዲዛይን ያደረገን፣ ለዛ ነው የምናምረው። አሁን ግን ወደ ኮንስትራክሽኑ ልሄድ ነው። አሁን እዚህ ጋር አላለቀም ጥቅሱ። 1:7 ነው ወይስ 8 ነው? እሺ እግዚአብሔርም አምላክ ሰውን ከምድር አፈር አበጀው። ቆይ ያዝልኝ እስቲ አበጀው በሉ እስቲ። ምንድነው አበጀው? ና እስቲ ባባ ይሮጥክ። አዎ ና፣ ሰው እየመጣ ነው ወደዚህ። የሰው ማኛ ና። ምንድነው ታሪኩ? ሰውን ከምድር አፈር አበጀው ሲል ማበጀት ምንድነው? የሆነ መስራት ነው አይደል? አበጀው የሚለው ጥቅስና አበጀው በእናትህ ማህፀን ሳልሰራህ የሚለው መስራት ማበጀት መስራት ነው። እና ሰው መጀመሪያ ዘፍጥረት 1:26 ላይ አይዲያ ነበር። ሰውን እንፈጥራለን በመልካችን እንደ ምሳሌያችን። እዚህ አይዲያ ምዕራፍ 2 ቁጥር 7 ላይ ደግሞ ኮንስትራክሽን ነው። አበጀው እስቲ አበጀው በሉ እስቲ። ከምን አበጀው? ኦኬ ምን ማለት ነው? አፈር በጭቃ ድሮ ቃቃ እናንተ ቃቃ አልተጫወታችሁም ለካ። ሞባይል የት ሄዶ? እኛ ቃቃ የተጫወትን ሰዎች ነን። ጭቃኔ በጭቃ ወፍ የሰራው ሰው ነኝ። ሙቀጫ በጭቃ ሰርቼ ባልና ሚስት እየተጫወትን፣ ሁሌ ግን እኛ ሰፈር ባል ካልሆን ክትጣላለህ። ቃቃ ላይ ሁሌ ባል እኔ ነኝ የምሆነው። በቃ ወደ 5-6 ጓደኞች አሉን ሴቶች፣ ተራ በተራ ሚስት ይሆናሉ እንጂ እኛ ባል ነን። እና አንዳንዴ ተጓርፈን ሁሉ በቀደም አንተ ባል ሆነ ድጋሜ ባል ልትሆን እንባባላለን። ከምድር አፈር አበጀው ሲል ኦርቶዶክሶች ደስ የሚሉኝ አንዳንድ ነገር ሲጨምሩ በጣም ኤግዛይትድ ነው። በምራቁ ትፋለና አሉ ሲያቀርቡት እኮ ነው። አቦካው ይላሉ። ይሁንላቸው፣ አልተጻፈም ግን ይሁን፣ አሪፍ ነገር ስለሆነ ይሁን። አበጀው ሲል ኮንስትራክት አደረገው ማለት ነው። እንዲያርጎ አፍንጫ፣ እንዲያርጎ ጆሮ። አረ ክብር ለእግዚአብሔር ይሁን። አሁን እኮ ይኸውላችሁ፣ እስቲ አንድ ጥያቄ ልጠይቃችሁ። ዶክተር አብይ አህመድን ባይኑ በብረቱ ያየ ሰው እጁን ያውጣ። ከዚህ አውጡ፣ ከፍ አድርጉት። አይቻለሁ። እግዚአብሔር ይባርካችሁ፣ ጌታ ይባርካችሁ። እያየሁ ነው፣ እያወጣችሁ ጌታ ይባርካችሁ። እሺ እኔ ራሱ አንድ ቀን ኮታቸውና ኮቴ እንዲህ ተነካክቷል፣ አረሰው። በጣም የሚገርማችሁ እጅ ያወጣችሁ ልጆች ከዚህ በፊት አቶ ደበበን አይታችኋል፣ አቶ ሰለሞንን አይታችኋል፣ አቶ ቢንያምን አይታችኋል። ትዝ አይላችሁ? ያብይ ግን ትዝ ይላችኋል። አውጡ ሲባል ራሱ ፎራ ብላችሁ ለምን ሂ ሳምበዲ። እኔ አሁን የብዙ ሰው ኮት ነክቶኛል፣ ያብይ የነካይለት ግን ትዝ ይለኛል። እስቲ እግዚአብሔር የነካው ሰው አሜን ይበል። ከምድር አፈር አበጀው በሚለው ታሪክ ውስጥ እግዚአብሔር ነካው የሚል ታሪክ አለ። እኛ የተነካን ሰዎች ነን። ገና አገልጋይ ከአዲስ አበባ መጥቶ ፑ ብሎ የሚጥለን ሰዎች አይደለንም። እግዚአብሔር የነካው ሰው አሜን ይበል እስቲ። ዋው! ሂስቶሪካሊ የሰውን ልጅ በእናቱ ማህፀን ያዋደደው እግዚአብሔር ነው። እስቲ የተነካው ነው ይበሉ እስቲ። የተነካ ሰው አሜን ይበል እስቲ። ሪስፔክት ዩርሰልፍ። ያንቺ አፍንጫ፣ ያንቺ ከንፈር፣ ያንቺ ባዲ፣ ያንቺ አካል በእግዚአብሔር እጅ ነው የተሰራው። አይገርም? who is a contractor? ሎርድ ጂሰስ። ዲዛይነሩ ማን ነው?
ኮንትራክተሩ ማን ነው? አሁን ያ G+2 ቤት ሲያልቅ ቤቱን ማን ነው የሰራው ሲባል ማን ይባላል? ሱራዬ ያ ሁሉም ነው። አሁን ፌሮ ያጠፈውም ሰውዬ ለጓደኛው ይሄን ቤት እኔ የሰራሁት አይለውም እንዴ? ያው ዲዛይኑን እንዳልሆነ እኛ ይገባናል። በእኛ ማንነት ላይ ግን ብቸኛ ተጠሪ፣ ብቸኛ ባለቤት፣ ብቸኛ አደራ ሰጪ እግዚአብሔር ብቻ ነው። ሰውን ከምድር አፈር አበጀው ይልና ያው ጥርሱን ምኑን ቦታ ምናምን ዲዛይን ሃርድዌሩን ነው የሰራው። ወደ ሶፍትዌር እንሄዳለን። ቀጥል። አበጀው ካለ በኋላስ ዙር ወደዚህ አዳም አሁን ቆሙ። በምንጫው ይላል። ድገመው እስቲ። በምንጫው አፍንጫ ለመጀመሪያ ጊዜ መጽሐፍ ቅዱስ ላይ የተጻፈበት ክፍል በምንጫው። አሁን አፍንጫ ነበረው ግን አይተነፍስም። አሻንጉሊቱ ቡቲክ ያለው አይታችሁታል? ኖ ብሪዚንግ በአፍንጫውም አይደንቲቲ ነው የምናጠነው። የህይወትን እስትንፋስ የለውም፣ ዝም ብሎ ጉዝ ነው። ከዛ እግዚአብሔር መጣ። ሃርድዌር ስለሆነ ሃርድዌር እኮ ቀፎ ነው። ኖ ፈንክሽናሊቲ፣ ኖ ኢሞሽናሊቲ፣ ኖ ስፒሪቹዋሊቲ፣ ኖ ሙቭመንት፣ ዝም ብሎ ጉዝ ሰው። ከዛ መጣና በአፍንጫው የህይወትን እስትንፋስ ሉክ ከራሱ ላይ እስቲ እግዚአብሔር የነካኝ ነኝ ይበሉ። እስቲ እንዲህ በሉ፣ እኔ የትንፋሹ ተካፋይ ነኝ ይበሉ። እስቲ የህይወትን እስትንፋስ ምን አለበት? ከዛስ ይሄ ሰውም ህያው ነፍስ ያለው ሆነ ማለት ፈንክሽናሊቲ ጀመረ ማለት ነው። አሁን በፊት ዝም ብሎ እንዲህ ያለ ነበር ሲለው ፕላ ያለው ማለት ነው። ወዲያው መንቀሳቀስ ጀመረ። ኦ ማይ ጋድ! እንዴ አይኔ በራቅ፣ እንዴ ጥርሴ ሳቀ። ጋይስ God is our breathing። እግዚአብሔር ነው። የተባረከ ይሁን። እግዚአብሔር የታል? ቃል ሲያጥራችሁ ጌታ ነው። አሜን በሏ። ደግሞ ቸርች ሄዳችሁ የተባረከ ይሁን ብላችሁ የስተት ትምህርት መጣ እንዳታስቡልኝ። በእኔና በእግዚአብሔር መካከል ያለው የአይደንቲቲ ግንኙነት አንተ ትንፋሼ ነህ። እስቲ እንዲህ በሉት እግዚአብሔርን፣ አንተ በሉት እስቲ ነህ። ቃል ሲያጥራችሁ በእኔና በእግዚአብሔር። አሁን አህያ ትንፋሽ አላት ታውቃላችሁ፣ ማአት ግን አይ ዶንት ቲንክ ሶ ሳይሆን አይ አም ዴሊ ሹር አህያ ከጎሚስታ ነው እንጂ ትንፋሽ የተሰጣት እግዚአብሔር እፍ አላለላትም አይደል? አህያውን ማአት ነው የምትተነፍሰው። እሷን ግን ከእግዚአብሔር እስትንፋስ አልተካ። እኔን ልዩ የሚያደርገኝ የኔ ጾታ፣ የኔ አካል፣ የኔ ጥርስ፣ የኔ ባዲ፣ የኔ ሶሻል ልዩ የሚያደርገው I am sharing with him። ለዚህ እኮ ነው ሰይጣን ሰው አይገባህም ተብሎ ኢየሱስ እስኪሞት ድረስ ባንቺና በእግዚአብሔር መካከል ያለው የፍቅር ጥግ ኢንቲሜሲው። እስቲ አሜን በሉ። This is identity demonstration። ሪቫይዝ ላድርገው። ዲዛይነሩ እሱ ነው፣ ኮንትራክተሩ እሱ ነው። በኮንስትራክሽን ውስጥ አበጀው ነካይ ነው፣ ተነክቻለሁ። ከዛስ ሃርድዌር ነው ብቻ ሳይሆን ሶፍትዌርም ተካፍያለሁ። አሁን ይኸውላችሁ አበጀው ሃርድዌሩን ነው፣ ሶፍትዌሩን ግን ብሎ ነው ያካፈላችሁ። ሶፍትዌር ማለት ኢሞሽን፣ ፊሊንግ፣ ሳቁ፣ ደስታው ይሄ እንዳለ ይሄ አሁን እኔ ማወራ ምናምን ማወራበት ማቴሪያል ሜድን ጋር ነው። እኔ አሁን ይሄ ልጅ አሁን ቆይ ሜድን ማን ነው? ሜድን እኮ አለ ተጽፏል። ስላላየ ሜድን ጉራጌ አይልም፣ ሜድን ከምባታ አይልም፣ ሜድን ጋድ ይላል። ሜድን ጋድ ነው። ሜድን ጋድ
የሰራው እግዚአብሔር ነው። የኛ አይደንቲቲ በፖለቲከኞች፣ በአስተማሪዎች፣ በቲክቶከሮች፣ በሶሻል ሚዲያ ዲተርማይን አይደለም። የኛ አይደንቲቲ በመጽሐፍ ቅዱስ ላይ ሲመሰረት የሰራኝ እግዚአብሔር ነው፣ የፈጠረኝ እግዚአብሔር ነው፣ ዲዛይነር እሱ ነው፣ ዲዛይን ያደረገኝ በመልኩና በአምሳሉ ነው፣ እስትንፋስ ተካፍያለሁ። ስለዚህ ቆሻሻ አይገባኝም ነው። ጻፉት ይሄንን። ቆሻሻ አይገባኝም። በእነዚህ ምክንያቶች ቆሻሻ አይገባኝም። አይ ልጅ በጣም ነው የወደድኩት በእውነት። እስቲ ጌታ ይባርክ ይበሉት እስቲ። አሜን ተባረክ። ኦኬ አይደንቲቲ ይሄ ነው። አይደንቲቲ ይሄ ነው። እግዚአብሔር የከንፈሩ ዲዛይነር እግዚአብሔር ነው። አይገርም? የአንገቴ ዲዛይነርም እግዚአብሔር ነው። የጡቴ ዲዛይነር እግዚአብሔር ነው። የዳሌ ዲዛይነር እግዚአብሔር ነው። የሶፍትዌሩም የውስጠኛው ስሜት ደግሞ አንዳንድ ጊዜ ዲዛይነሮች አለ፣ የዛም ዲዛይነር እግዚአብሔር ነው፣ ሰይጣን አይደለም። ስለዚህ አሁን ዲዛይናችን ዲዛይን ለተደረገበት ነገር እንዴት ይዋል ነው። እኔ ከዚህ ላፕቶፕ በፊት ሌላ ላፕቶፕ ቶሽባ ነበረኝ ወንድሜ ሱራ የሚገዛልኝ አጥቼ ስጸልይ ቶሹባው ነገ 3 ሰዓት ቢሮ ምገባ ከሆነ ለሊት ተነስቼ መክፈት አለብኝ እና ከፍቼ ራሱ በብርድ ልብስ ጠቅልዬ ዕቃው ክፍል ማስገባት ሰው ይረብሻል። ከዛ ወደ ቢሮ ሲሄድ ደፍቼ መሄድ አልችልም። ከፍቻው ነው ታክሲ ውስጥ ራሱ ከፍቻው ነው የምገባው። ከዛ ቢሮ ስገባ ላፕቶፕ አለኝ ማለት ነው። ከዛ በስንት ጸሎት እግዚአብሔር እችን ሰጠኝ። ስራዬ በጣም ብዙ ነው። በጣም ኢንቴንሲቭ ስራ፣ የጽሁፍ ስራ አለብኝ፣ የሪሰርች የፔፐር ስራ አለብኝ። እችን ቢሮ ከመጣል ደስ ብሎኝ ቤት ገብቼ ቁጭ አረኳትና አውጥቼ አየኋት። እስሊም ነች፣ በጣም ፈጣን ነች። ነካ ነው እና ሻወር ገባሁ። ሰራተኛችን እንዴ ዳዲ መክተፊያ ይዞ መጥቶ መክተፊያ አይመስልም ቲማቲም ልቀጠቅጥ ስትገባ እኔ ሻወር ቤት ውስጥ ነኝ። ሰው ደግሞ የለም። ሳሙና ተቀብቻለሁ እንደ ፎጣ አድርጌ ይሄ ላፕቶፕ ነው እንጂ ቲማቲም መቀጥቀጫ አይደለም። ዲዛይን የተደረገው ለቲማቲም አይደለም። ዲዛይን የተደረገው ለስራ ነው። አንተ ዲዛይን የተደረገው ለርኩሰት አይደለም፣ ለኃጢአት አይደለም፣ ለዝሙት አይደለም፣ ለፖርኖግራፊ አይደለም፣ ለሶሻል ሚዲያ አይደለም፣ ለቅድስና፣ ለጽድቅ፣ ለተባረከ ትዳር፣ ለልጆች ዲዛይን ተደርጋል። አጨብጭቡና አሜን በሉ። ዓለም ምንድነው የፈለገችው? እናንተን ስታይ ወጣት ናችሁ፣ እናንተን ስታይ ገና ለጋ ናችሁ። ኦኬ ሰይጣንን ስታማክረው አጥፊልኝ በምን ለያዛቸው? በዝሙት፣ በርኩሰት፣ በኃጢአት፣ በፕሪማርታል ሴክስ ምን ልጠቀም? ስሜታቸውን ተጠቀሚ አላት። የሰዎች ስሜት አለ፣ ሴክሹዋል ዲዛይር ይባላል። ስለዚህ ምን ላድርግ አለች ዓለም። አዘጋጀቻ ማጥፊያ። ምን መጣ? ሶሻል ሚዲያው መጣ፣ ኢንተርኔቱ መጣ፣ ፖርኖግራፊው መጣ። በቃ እንትን ጭፈራ ቤት ይከፈታል፣ ጫት ቤት፣ አሽሽ ቤት። ምንድነው ዓላማው? ዲዛይን የተደረገውን ሰው ላልተፈጠረበት ዓላማ ማዋል። ሰራተኛዬ ቲማቲም እውነቴን ነው። ይሄ ታሪክ እውነተኛ ታሪክ ነው። ፎጣ አድርጌ ከነሳሙና የሶጣ ወይ አለች። ደግሞ እንዳጥላው ብዬ ጂምናስቲክ የሰራሁት ስታየው መክተፊያ መሰላት፣ የሚያምር መክተፊያ። የእሷ ችግር ምንድነው? ማኑዋል አጠገቡ ነበር። ማኑዋሉን አላነበበችም፣ አታነብም። this is our manual። ዲዛይነራችን ዲዛይን ብቻ አምርቶ አልተወንም። አንድ ላይ ከማሽን ጋር ማኑዋል አለ አይደል? ፍሪጅ ስገዙ ከናንተ ጋር አብሮ የተፈጠረ ማኑዋል አለ። this is our manual። ጻፉታ መጽሐፍ ቅዱስ። አጨብጭቡሽ አጨብጭቡሽ። how to functionality። እንዴት ወዳለው፣ እንዴት አፈቅራለሁ፣ ማንን ወዳለው፣ ማንን አፈቅራለሁ፣ መቼ ወዳለው፣ መቼ አፈቅራለሁ፣ መቼ በላለው፣ መቼ ጠጣለው፣ መቼ ዘንጣለው፣ መቼ ለብሳለው። ከማኑዋላችን እናገኘዋለን። መጽሐፍ ቅዱስ የህይወቴ መመሪያ ነው ብላችሁ ጻፉ። this is our manual። አሁን ትልቁ ችግር ምንድነው? ትውልዱ ከማኑዋሉ ተፈቷል። ማኑዋላችንን ጎግል ካደረግን፣ ማኑዋላችንን ቃና ቴሌቪዥን ካደረግን፣ ማኑዋላችንን ቲክታክ ካደረግን፣ ማኑዋላችንን ሶሻል ሚዲያ ካደረግን ቲማቲም ነው የሚቀጠቅጡብን። የኛ ማኑዋል መጽሐፍ ቅዱስ ነው።
ከህይወታችሁ ጋር መሰፋት ያለበት አንድ ጉዳይ አለ። ስፒሪቹዋል ኢንጌጅመንት ይባላል። ጻፉት። ስፒሪቹዋል ኢንጌጅመንት ስፔሊንጉንም ተሳስታችሁ ቢሆንም ጻፉት። ስፒሪቹዋል ኢንጌጅመንት ማለት ስፒሪቹዋል ኢንጌጅመንት ከፈለጋችሁ በፎነቲክስ ጻፉት፣ በአማርኛ እንግሊዘኛ። ስፒሪቹዋል ኢንጌጅመንት ማለት በአማርኛ አስቸጋሪ ነው። ከመጽሐፍ ቅዱስ ጋር የተቆራኘ ህይወት ማለት ነው። አሁን እናንተ ፉድ ኢንጌጅመንት አላችሁ። ፉድ ኢንጌጅመንታችሁ በቀን 3 ያስበላችኋል። ማስቲካ ያስበላችኋል፣ ቺፕስ ያስበላችኋል፣ ሰንቺፕስ ያስበላችኋል። ኢንጌጅ ናችሁ። ፉድ ኢንጌጅመንት ይባላል። ስፒሪቹዋል ኢንጌጅመንት ደግሞ ቆሮንቶስን፣ ገላትያን፣ ዘፍጥረትን እየበሉ መኖር ማለት ነው። አሜን በሉ እስቲ። ስፒሪቹዋል ኢንጌጅመንት is a powerful idea። በየቸርቻችሁ እግዚአብሔር የወጣት መሪዎቻችሁን ያስነሳ። በአመት አንዴ አስተምረን አንፈጀውም። እዚህ ለመደወል ነው ይመስለኛል። ይሄ ፕሮግራም መደወያ ነው። ሪቫይቫሉን ግን እግዚአብሔር በየቸርቹ ያድርገው። አዋሳ ነቅታለች ባይዘው። እኔ ሌላ ሀገር እጄ ለማንቃት እየጣርኩ ነው። ምንድነው የነቀው? በቃ እግዚአብሔር በየቤቱ ስራ ጀምሯል። ሰው ቸርቹን የሚወድ ሆኗል። ደሳሳም ትሁን ኮሳሳም ትሁን ስፒከርም ይኑራትም አይኑራትም ቸርቼ ማለት ጀምሯል። ቸርች ኢንጌጅመንት ይባላል እሱ። ስፒሪቹዋል ኢንጌጅመንት ማለት ያንቺን ህይወት በሙሉ ልጅን በሚሄድበት መንገድ ምራው ማለት እኮ በቃሉ ምራው ነው። አይደንቲቲ ክራይሲስ ማለት ሮንግ ሴክሹዋሊቲ ወደኛ ሲመጣ፣ የተሳሳተ የስነ ጾታ ኮንሰፕት ወደኛ ሲመጣ በኋላ ነሰዋለሁ። ትልቁ ስራው ራስ ምታት አይደለም። የእናንተ አይደንቲቲ ያናደዋል ሰይጣን። አይደንቲቲያችሁ ሲጠና ዲዛይነሩ እግዚአብሔር፣ ኮንትራክተሩ እግዚአብሔር፣ ሃርድዌሩን የሰራው እግዚአብሔር፣ ሶፍትዌሩን የሰራው እግዚአብሔር። አሁን እዚህ ያላችሁት በሙሉ ሃርድዌርም ያለው ሶፍትዌርም ያለው ሁለቱም አላችሁ። የሌላችሁ ትኖር። ሶፍትዌር ማለት ዲዛይሩ ፍላጎቱ ሳምታይምስ ያር እንትን ሆርሞናል ፕሬሸር ይገጥማችኋል። ኦኬ ዊርድ ነገር ወደና ሀፕን ያደርጋል። በግልጽ እናወራለን። ቅድም ፈታበል ብላችሁ የለን? እስቲ አንዴ ድገሙት እስቲ። ፈታበል በሉኝ እስቲ። ከእረፍት ስንመለስ ስለ ሆርሞናል ፕሬሸር እናወራለን፣ ስለ ሴክሹዋል ዲዛይር እናወራለን። ከዛ ሴክሹዋል ዲዛይር ማኔጅመንትን እናያለን። ከዛ ወደ ሮንግ ሴክሹዋሊቲ እንሄዳለን። በጌታ በኢየሱስ ስም እኛ የፈጠረን ሰዎች ነን። እግዚአብሔር የቱን ያክል ይቀርባል ስትባሉ